በቀደም ለት ሂጃብ ሳወልቅ አንደኛ ሂጃብ ለብሼ ልጨፍር አልችልም። ሁለተኛ ትክክለኛ ፀጉሬን አላወጣሁትም፣ የለበስኩት ኮፍያ ነው። ያ ግን ተቀባይነት ይኑረው አይኑረው አላቅም። በሃይማኖቱ በዲኑ ደረጃ ይሄ ነገር ትክክል ይሁን አይሁን አላሁ አለም፣ አዋቂዎች ጠይቃችሁ እንጂ ይሄን ነገር አርጉ ልክ ነው እያልኩ አይደለም። በፍጹም ማድረግ የሚፈልግ ወይም ሲያደርግም የነበረ ትክክል ይሁን አይሁን ጠይቁ። እኔ ግን ኻላስ ፀጉሬን ሸፍኜ በመሰለኝ ነገር ሸፍኜ በመታየት በምፈልግበት ነገር ለመጨፈርም ኮምፈርተብል በሆነልኝ መንገድ አድርጌዋለሁ። ስህተት ከሆነ አብራችሁኝ ተሳሳቱ አይደለም። እኔ ግን ተደስቼበታለሁኝ። ማስተካከል ካለብኝ የማስተካክለውን ነገር ሳምንበት አስተካክላለሁ። ከዛ በተረፈ ንቃብ ለብሳችሁ ከምትጨፍሩት፣ ሂጃብ ለብሳችሁ የሰው ስጋ ከምትበሉት፣ በዲን ተሸፍናችሁ ስንት ነገር ከምታራምዱት የተሻልኩ ነኝ። ሐምድላህ ያመንኩበትን ነገር ሰው ፊት ነው ያረኩት። ወይ ሰው ጀርባ ያለ ሂጃብ የምኖር ምናምን ሆኜ ሰው ፊት ተሸፍኜ የምቀርብ አይደለም። ካላስ የዛን ቀን መጨፈር ስለፈለግኩ መደሰት ስለፈለግኩኝ አውልቄ አድርጌያለሁ። አዎ በሂጃብ መደሰት እንችላለን። ሂጃብ ውበታችን ነው፣ መልካም ነገር ነው። እኔ በፍጹም እኔ ያረኩትን አድርጉ እያልኩ አይደለም፣ ግን እኔን ስላስደሰተኝ አድርጌዋለሁ። ያ ነገር ስህተት ከሆነ ደግሞ ማለት በኮፍያ መሸፈኑ ፀጉር እንደተሸፈነ የማይቆጠር ከሆነ ደግሞ ይስተካከላል፣ አርማለሁ። ግን እኔ ያረኩትን አድርጎ አይደለም። ከዛ በተረፈ ደግሞ እንግዲህ ስንት ዓመት ተሸክም የነበረ ነገር እንደዚህ ውዝግብ የሚፈጥር አልመሰለኝም። እኔ ምንም አርቲፊሻል ነገር የለኝም። ባይዘዌ ሐምድላ ከላይ እስከታች እኔ ነኝ። አስፈላጊ ሆኖ ደግሞ ለማደርጋቸው ነገሮች አሁንም እንዳልኳችሁ እስካመንኩበት ድረስ ጉዳይ አይደለም። እኔ ይሄ ነገር ተሸክሜው የኖርኩት ነገር ነው። ስንት ዘመን ትላንትና ወይ ከትላንት ወዲያ ለሰርግ ብዬ የለጠፍኩት ወይ ለሀገር ልብስ ብዬ የለጠፍኩት ነገር አይደለም። ጓደኞቼ ያውቁታል። በእርግጥ ከዚህ በፊትም ጓደኞቼ በደንብ ሳይግባቡኝ በፊት ተነጋግረውበታል። ግን ተፈጥሮዬ ነው። ሐምድላ እንዲህ ካወዛገበ ደግሞ የበለጠ ወደድኩት። ልብስ ስለሚያበላሽብኝ አንዳንዴ ያኔ እንደፈለግኩ መልበስ ስለማልችል ይደብረኝ ነበር። አሁን ግን ኮራሁበት። ሐምድላ ብዙ ጊዜ ደግሞ ገኖ የማይታየው ጥቁር ልብስ ሰውነት ይከታል። አባያ ስለምለብስ መሰለኝ። እና ለማንኛውም አርቲፊሻል ነው ለምትሉም እንኳን ሆነ፣ ተፈጥሮ ነው ለምትሉም ከወደዳችሁት አላህ እንደኔ ይስጣችሁ። ሌላ ምን ይባላል? እሙሙዬ ቦርቀቅ ያለ ነበረ። ባሌ ስሜቱ ሊመጣ አልቻለም። ሌላ ከሚያይብኝ ገጠምን። $2000 የሚፈርሰን አይ በደንብ አይሰራ። $2000 የተሰራ ሙሙ በደንብ ብቃት አለው ብዬ አላስብም። ይፈርሳል። እግዚአብሔርን አይፈሩም። እግዚአብሔር ምስክር። አሁን ደግሞ ብለው ጆካ ሲያደርጉ ደግሞ ከበር የሚያደርጉላቸው የቀልድ ነው ብለው የቀልድ እንደዚህ አይነት ወሬ አይወራም። በደንብ ነው ኤክስፕሌን ስታደርግ የነበረው። የምን ውሸት ነው የምታወሩት? ኤክስፕሌን አድርጋ። በጨረር የሚሆን አለ፣ በኤክስሬ የሚያደርጉት አለ፣ በሌዘር የሚያደርጉት አለ፣ በምን የሚያደርጉት አለ። በደንብ ተብራርቶላት የቱ ይሻልሻል ተብላ መጣ ክሽን ተደርጎ ነው የተሰራላት። አሁን ደግሞ ዋሽ ወጣችሁ ደግሞ ዋሽ ናት። እና እንደዚህ አይነት ሰዎች ሶሻል ሚዲያ ላይ ጠቅማላቸው ነው ቆርቆንዳ ናቸው። ሶሻል ሚዲያ ላይ የሚያስተላልፉት ጥሩ ነገር አለ በጭራሽ የለም። ሰላም አለይኩም። ይህ ቪዲዮ ስለ እህታችን ሙኒት አስመልክቶ ነው ማለት ነው። ሼር ኮፒ ሊንክ አድርጉት። የታናናሽ እህቶቻችሁ መበላሸት መጥፋት የሚያሳስባችሁ ሁሉ ማለት ነው። እህታችን ሙኒት በአደባባይ ፎርጅት ድንግልና የውሸት ድንግልና እንደሚሰራ በአደባባይ አውጃለች። የአሰራሩንም ሂደት አስተምራለች። ለጆሮ በሚከብድ መልኩ አደባባይ ማለት ነው። ምናልባት ጠራሃ ባለመልበሷም ሂውማን ሄር በማድረጓ በዛም እየተተቸች ነበር። ግን ከዚህኛው አንጻር ያንኛው ቀላል ነው ያስበላል። ምክንያቱም ያንኛው ጠራሃ ለመልበሷም ሆነ ሂውማን ሄር ማድረጓ ማንም የሚያውቀው ወንጀል ነው። ምናልባት ከተወበተች አላህ ይምራታል። አጠቃላይ ሁሉንም ወንጀሏን አላህ ትክክለኛ ተውበት ይወፍቃት። ይሄንኛው ግን የድንግልናው በጣም ከዛ የከበደ ነው። እንዴት ካላችሁን ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ወመን ደዓ ኢላ ضላለቲን ካነ ዐለይሂ ሚነል ኢስም። ወደ መጥፎ ነገር የተጣራ ሰው
በሱ ላይ ወንጀል አለበት። ሚስሉ አታሚ መን ተቢዐሁ ያን እሱ ወደ መጥፎ የተጣራበትን ጥሪ ተከትለው ወንጀል የሰሩትን ሰዎች አምሳያ ወንጀል አለበት። ላ የንቁሱ ዛሊከ ሚን አታሚሂም ሸይአ ይህ ደግሞ እሱ ይሄ የተጣራው ሰውዬ ወንጀል መካፈሉ ከነዛኞቹ ወንጀል ላይ ምንም ሳይቀነስ። ስለዚህ አንቺን ተከትሎ የውሸት ድንግልና እያሰሩ ባሎቻቸውን በሚሸውዱ ሴቶች ልክ ትጠይቂያለሽ። በእያንዳንዷ ሴት ማለት ነው። ምናልባት እንደ ሀበሻ ይሄ ነገር የተለመደም አይደለም። ብዙ ሴቶችም ብዙ ሰው አያውቀውም ነበር። አንቺ ነሽ አሁን አደባባይ ወጥተሽ ያስተማርሻቸው ማለት ነው። በአረቦች አለ ሰምተናል፣ ግን እንደ ሀበሻ ሰምተን አናውቅም ነበር። አንቺ ይሄን ወንጀል በአደባባይ አስተማርሻቸው ማለት ነው። እያንዳንዷ ሴት ወላሂ ብለው ምለው ባሎቻችንን ድንግል ነን ብለው የሚሸውዱ ሴቶች አቅሙ ካላቸው ይሄን ነገር የማያሰሩበት ምንም አይነት መንገድ የለም ማለት ነው። አቅሙ ካላቸው ማለት ነው። በነዛ ሴቶች ልክ ባሰሩ ሴቶች ልክ ከወንጀላቸው ከነሱ ላይ ሳይጎድል ሳይቀነስ አንቺ ትካፈያለሽ ማለት ነው። ይሄን ያሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ሐዲሱም ሷሂህ የሆነ ሐዲስ ነው ማለት ነው። طيب ቢያንስ አሁን አንቺ እንዳለሽበት እድሜ ይቅርታ አንቺን ዝቅ ለማድረግ አይደለም። ሴቶች ያው የእድሜ ጉዳይ ሲነሳ ትንሽ ቀረ ሊላችሁ ይችላል። ሐቂቃ እኔ ሐሳቤ ያ አይደለም። ከ23 ዓመት የትዳር ህይወት በኋላ ብለሻል። 23 ዓመት በ17 ዓመትሽ ብታገቢ 40 ዓመት ብለን እንያዘው እድሜሽም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የኔ ኡመት የሚኖሩት ከ60 እስከ 70 በዚህ መካከል ነው ብለዋል። ከ60 እስከ 70 ይሄ ድንገታዊ አደጋ የሚሞተውን በወጣትነቱ የሚሞተውን ትተን በቃ ከዚህ እድሜ ከ60 እስከ 70 ያለውን እድሜ የሚያልፉት አንዳንዶች ናቸው ብለዋል። طيب ስለዚህ አንቺ አሁን በዚህ እድሜሽ ለሰዎች ጥሩ ነገር አስተምረሽ ከሞትሽ በኋላ ላለው ህይወትሽ ሰደቀቱል ጃሪያ የሚሆንሽ ነገር እንደማስተማር ሰው ያን አንቺ ያስተላለፍሽው መልካም ነገር ሲያይ ሲሰማ ሞትሽም አጅር የምታገኝበትን ነገር ለሰው እንደማስተማር አንቺ አደባባይ ላይ ወጥተሽ ለሰው ይሄን ነገር አወረሻቸው። ያኒ ሰው እኮ የሰራውን እኮ ሁላ አያወራም እኮ ወንጀል እኮ አይወራም። ኩሉ ኡመቲን ሙዓፈን ኢላ አልሙጃሂሪን ብለው ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። የኔ ኡመት ሁሉም ይማራሉ ወንጀላቸውን አደባባይ የሚያወጡ ሲቀሩ። እሺ አሰራሽ ወንጀሉን ሰራሽ አይደል? እንዴት አደባባይ ተወጪዋለሽ? እንዴት ለሰዎች ሞዴል ትሆኛለሽ? እንደ አይነት ነገር ላይ ጥንቃቄ ልናደርግ ይገባል። የወንጀል መጀመሪያ አንሁን፣ ለወንጀል አርአያ አንሁን። ድዬ እንዴት ነሽ? እንኳን ደህና መጣህ። ለወዴም ደስ አለው። ተቀበል። እሺ ተቀበል። ጆካም ወንድሜ ነው፣ ሙኒትም እህቴ። ጆካም ወንድሜ ነው፣ ጆካም ወንድሜ ነው፣ ሙኒትም እህቴ፣ ሙኒትም እህቴ። ጸባቸው አስከፋኝ ይውጣልኝ ካንጀቴ። ጸባችሁን አስከፋኝ ይውጣልኝ ካንጀቴ። እባክህ አምላኬን መልካሙን ቀን አምጣ፣ ወንድም ከወንድሙ ደግሞ እንዲቀናጣ፣ ወንድም ከእህቱ ጋር ደግሞ እንዲቀናጣ። እንዴት ነህ ግን እንዴት ነህ ዘመዴዋ? እንዴት ነህ? ላለው ኧረ ተው፣ እኔ ዛሬ ግጥም አለኝ ወገን ነው። ወንድሙን እስካሁን ሰምተናል። ወንድሙን ከእህቱ ማጣላት ምን ነው? ወየ ወንድምን ከእህት ማጣላት ምን ነው? ወንድምን ከእህቱን ማጣላት ምን ነው? ማስታረቅ እኮ የአባቶቻችን ነው በል። ማስታረቅን እኮ የአባቶቻችን ነው፣ የድሮ የጥንቱ ያው ልማዳችን ነው። እውነት ነው። ኧረ ያዝ እባክህ ያዝ። አንዳንድ ሰዎች አሉ የዝሆን ግልገል። አንዳንድ ሰዎች አሉ የዝሆን ግልገል። ድገመው።
ኧረ እናንተ ወይ አንዳንድ ሰዎች አሉን የዝሆን ግልገል ሰርጀሪ ተሰርተው ይሉናል ድንግል ሰርጀሪ ተሰርተው ይሉናል ድንግል አይ ደባባ እንደምነሽ እኔ ሙጫ ልጅ ነኝ ያላውቅም ቀጠሮ አቤት ወላሂ ቢላሂ እኔ አልነካውም ጨዋታ ነው የያዝነው የሰው ስም ድንግል ይሉናል ድንግል ሲል ወላሂ ቢላሂ እኔ አልነካውም እኔ ሳለስ ብሮ ዛሬ ታው እያደረጋችሁ የጆካ የገንዘብ መድረሱ ደርሶኛል የጆከር የገንዘብ መድረሱ ደርሶኛል 400 ሺህ ብሩ መድረሱ ደርሶኛል እንዴነክ የመኩየ ቀርቶ እንዲህ ያደርገኛል የመኩየ ቀርቶ ምን ቢሆን ባቂላ ቡና ይሆን በል ምን ቢሆን ባቄላ ቡና ይሆን ይገመው ምን ቢሆን ባቄላ ቡና ይሆን ሰርጀሪው ብዙ ነው ማንኛይቱን ይሆን በል እስቲ ሰርጀሪው ብዙ ነው ማንኛይቱን ይሆን ሰርጀሪው ብዙ ነው ማንኛይቱን ይሆን አዝማ ወገን ዘመድ ወዳጅ እልልበል ወገን ዘመድ ወዳጅን እልልበል ድገመው ወገን ዘመድ ወዳጅን እልልበል በ100 ኪሎ ሴት ተጀመረ ድንግል በላንተ ወይኔ በ100 ኪሎ ሴት ተጀመረ ድንግል በ100 ኪሎ ሴት ተጀመረ ድንግል ደህና ደሩ ባይ ማሰላማ ሁላችሁ